አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በላይክ ጀምሩት። ቪዲዮ ስታውልኝ በላይክ እና ኮሜንት ጀምሩት። የዛሬ ቪሎግ ነው ማሳያችሁ። የዛሬ ውሎዬን ዛሬ ከሚስ ነው። የከሚስ ውሎዬን ነው ማሳያችሁ። ቅድሚያ ግን ሻይ የቀዳውኝ ነው ማሳያችሁ። ከዛ ወደ ሽሮዬ እንሄዳለን። እዚህ ጋር ትላንትና የሰራሁት ሽሮ ነበረ። ተርፎ ፍሪጅ አስቀምጨው ነበረ። እሱን አማሙቄ ምናምን ጨመርመር አድርጌ ጓደኛዬ ጋር እያዘጋጀ ነው ለመብላት። እንዴ ሽሮ እንደዚህ ነው እንደ የሚሰራው እንዳትሉኝ ውዶችዬ፣ ውሃ ጨምሬበት ቀጥኖብኝ ነው። ቸኩለን ለመውጣት እንትን አልነው ሳት እስከሚመታው ጓደኛዬ በቃ አይሆንም ዝም ብለሽ አቅርቢው ብላ እንትን አለችኝ። ግን ችግር የለውም ያው ትላንት ስለበሰለ ይጣፍጣል። እውነት በጣም ይጣፍጣል። ግን ዘይቱ ፈስቷል። ወይኔ ጓደኛዬ ነት ነው አይደለም። እዚህ ጋር ይሄም የተረፈ ነው። ቀይ ስሩን ቀይ ድንች ወይኔ እኔ በህይወቴ ለመጀመሪያ ጊዜ የድንች ወጥ ቀይ ድንች ወጥ ጣፍጦኝ ስበላ ይሄንም ጓደኛ አይደለችም የሰራችው እኔ ነኝ። የሚጣፍጠው እኔ ሽሮውን እሷ ላይ ሰራችሁ። የሚጣፍጠው እኔ ነኝ የሰራሁት። እና እንደዚህ አድርገን አቀራረብ ነው። ያው ሁለት ሴቶች ነን፣ ለሴቶች ያህል የሚሆን ነው። እሺ እና ማውዶችዬ በልተን ምናምን ለባብሰን የምንሄድበት ሚሻወር አለ። እሱን ደግሞ እናሳያቸዋለን። ግን ቅድሚያ በልተን ጠጥተን ካለቀ በኋላ እንመጣለን። እስከዛው መልካም ቆይታ እና ማላችኋለሁ። ወይዚ ጓደኛዬ ጋር የት ነው የምንሄደው? እየተጣላን ነው፣ መግባባት አልቻልንም። እሷ ሁለት አይነት መንገድ ነው ያለን የምንሄድበት ሀጃ ያለን። እሷ ይሄ ቅደም እየተባለ ስንነታረክ ምግቡም ሳይበላ ይኸው እንደገና እየጨመረ ነው። ሁለተኛ ዝሮ አሁን እኔ አሸንፊያለሁ። የት እንደምንሄድ ሶሪ እኔ አሸንፊያታለሁ። በልተን ያው ካለቀ በኋላ አሳያችኋለሁ። ጠብቁን። መልካም ቆይታ። እንወዳችኋለን። እሺ አሁን ደግሞ ወደ አሸነፍኩበት እንትን እየሄድን ነው። አሁን መንገድ ላይ ነን። ሁለታችንም እየሄድን ነው። ከዚህ ተከታተሉን። ላይክ አድርጉ። ላይክ ምንም እየተደረገ አይደለም። አላየውም። ላይክ አበረታቱ። አዲስ ጀማሪ ነው ውዶችዬ። ሲቀጥል ደግሞ እስኪ ዱአ አድርጉ። የምንሄድበት እንዲሳካ ዱአ አድርጉ። አላህ ያሳካልሽ በሉኝ። ደርሻለሁ። እሺ ቤተሰብ ሀጃ አለኝ ያልኳችሁ ቦታ እዚህ ነው። ኦልሬዲ ይሄ ግን እስቲራሃ ነው። ሀጃው አለ ከጃፍ ካሜራ ጀርባ ነው። ግን እዚህ ሰዎች እና ይሄን ባለሀጆች ናቸው። እስቲራሃ ቦታ ይሁን እንጂ ሁሉም ባለሀጃ ነው። አሁን የማግሪብ ነው ኢሻ ሰላት አካባቢ ነው ሰው ትንሽ ወደ የሚሰሩት የቢሮ እንትኖቹ የሚሰሩት ወደ ሰላት የሚሄደው አረፍ የሚለውም ሰው ትንሽ በቦታ ይዞ ነው እንጂ ማት ሰው ነበር። አሁን በኋላ አካባቢ ይመጣሉ እና እስከዛው ይሄን ላስጎብኛችሁ ሰዎች። ሁሉም ሀበሻ ነው በነገራችን ላይ ሁሉም ሀበሻ ናቸው። ሁሉም ህፃናት አሉ፣ የሀበሻ ልጆች ናቸው። በጣም ደስ ይላል። ወይኔ ሲያማምሩ ማሻአላህ ተባረከለ። እዚህ ሀገር የሚወለዱ ህፃናት በጣም ደስ ይላሉ። ማሻአላህ አላህ ያሳድጋቸው፣ አላህ ያሳድጋቸው እላቸዋለሁ። ልጆቼ በጣም ነው የመሸው። ጉዞው አድካሚ ነበር። በጣም ሩቅ ነው፣ ከሩቅ ነው የመጣነው። ያው ለማሳጠር ሞክሬ ነው እንጂ በጣም አድካሚ ጉዞ ነበረ። እንግዲህ ሰዎች ይቅርታ አድርጉልኝ፣ እየቀረጽኳቸው ነው ለእናንተ ብዬ እናንተን ለማሳየት እና ደግሞ ቭሎግ ምን ይመስላል የሚለውን ለማሳየት ለመሞከር ነው። ሶሪ ለሞክረውና ከዛ ደግሞ ከወደዳችሁት እቀጥልበታለሁ። አይ ይቅር ካላችሁ ደግሞ በእናንተ ትዕዛዝ ይሆናል ማለት ነው። እሺ አሁን እየወጣሁኝ ነው። እኔ መስገድ ስላለብኝ እየወጣሁኝ ነው። ወደ ውጭ ማለት ነው። ቤት ነበር ግቢ ነበር። አሁን እየወጣሁኝ ነው።
እሺ ወደ ውጭ እየወጣሁኝ ነው። እሺ ቤተሰብ አልሐምዱሊላህ ያው ሀጃዬን ጨርሼ ወጥቻለሁኝ። አሁን ሌላ አካባቢ ትንሽ ወጣ ብዬ ነው። የሆነ መዝራ ነገር ነው ይሄ ማለት ነው። ግን ነፋሻውን በጣም ደስ ይላል። ከትላንትና ከምሽት አካባቢ ይሄ ዛሬ ነው በነገራችን ላይ ደግሞ ትላንትና እኮ መሽቶ ነበር። አሁን ከምን እንዳትሉኝ ይሄ በማግስት ነው። እንደው ዝም ብዬ ወጣ ብዬ ጎክ እያደረኩኝ ነው እና ተምር እንደሞ አይቻላቅም። የሚገርማችሁ ለመጀመሪያ ጊዜ ነው። ግን ሀገራችን ኢትዮጵያ ምናምን ነው የመሰለኝ። ይኸው በችኪ ጣቢያው ምናምን የምር እንደዛ ነው የመሰለኝ። አይቻላቅም እና የሆነ ችኪ ጣቢያው እኛ ሀገር ሰዎች ታውቁት ይሆናል። እሱ ነው የመሰለኝ። እስኪ ሜዳ ነው እንዳለ ምንም ነገር በዚህ ውስጥ ተምራለሁ። እንደ ሰራተኞችም አሉ። ይሄ የተለያዩ አትክልቶች አሉ። የአየር ለመውሰድ ያክል ነው እና ወጦች ይሄን ይመስላል። በዛውም እስኪ ወጣ እያላችሁ እናንተም አየር ውሰዱ። ማሻአላ ይሄ ደግሞ እየበሰለ ነው የሚባለው። ይሄ ወደ እሸት እየሆነ እየተዘጋጀ ነው መሰለኝ። እየተዘጋጀ ነው የሚባለው። ይኸው ተምር ወይኔ እንደዚህ ነው ለመጀመሪያ ጊዜ ሳይገርማችኋል። ኦላላ ኦላላ የዛሬው ውሎዬ ይሄን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሆኑ። አላህ የቀጣይ ሰው ይበለን። እንግዲህ ነገም ከነገ ወዲያም ሊሆን ይችላል። አለም የዛ ሰው ይበለን። እወዳችኋለሁ። ሲዩ ቻው። ላይክ እንዳትረሱ፣ ሰብስክራይብ